አንድ ሰው ከዚህ በላይ የሚወድቅበት ዝቅታ የለም ብሎ የሚያስብበት ሰዓት አለ። ለጆን ሮሊንግ ያ ሰዓት ነበር። በኪሷ አንድም ሳንቲም የላትም። ትዳሯ ፈርሷል። የምታሳድገው ሕፃን ልጅ እቅፏ ላይ አለች። እናም በአእምሯ ውስጥ አንድ ጥቁር ድምፅ አንቺ ውድቅ ነሽ እያለ ይጮሃል። ዛሬ ዓለም እንደ አስማተኛ ያያታል። ነገር ግን ያ አስማት የተወለደው ከደስታ ሳይሆን ከሲኦል ካለፈ ስቃይ ነው። ዛሬ የምንነግራችሁ ታሪክ ስለ ሃሪ ፖተር ሳይሆን ራሷን ለማጥፋት ከወሰነችበት ሰዓት ተነስታ ዓለምን ስለቀየረችው ብርቱ ሴት ነው። ይህ ታሪክ ተስፋ ለቆረጡ ሁሉ ብርሃን የሚሰጥ ነው። ወደ ጥልቁ ታሪኳ ከመግባታችን በፊት ይህንን መሰል አነቃቂ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። ቪዲዮን ላይክ በማድረግ ደግሞ ለሌሎች እንዲደርስ እርዱን። በሕይወታችሁ ትልቅ ውድቀት ምንድን ነው? ኮሜንት ላይ እንወያይ፣ ጻፉልን። ጆን ሮሊንግ ገና በወጣትነቷ ነው ህመም ምን እንደሆነ ያወቀችው። እናቷ አኒ ሮሊንግ ለ10 ዓመታት በጸና ህመም ተሰቃየች። ጆን ሮሊንግ እናቷን ስትወድ ከምንም በላይ ነበር። ነገር ግን በ1990 እናቷ ስታርፍ ጆን የጀመረችውን ታሪክ ለአንድም ቀን እንኳን አላሳየቻትም ነበር። ይህ የሐዘን ጠባሳ ነው በመጽሐፎቿ ውስጥ ሞትን እንዲህ ጥልቅ አድርጋ እንድትጽፈው ያደረጋት። ሃሪ ፖተር ወላጆቹን ሲያጣ የሚሰማው ህመም የጆን ሮሊንግ የራሷ እውነተኛ ለቅሶ ነበር። እናቷ ስትሞት ጆን የዓለም መጨረሻ መስሏት ነበር። ነገር ግን ያ መጨረሻ የአንድ ትልቅ ጉዞ ጅማሪ ሆነላት። ህመሟን ለመርሳት ወደ ፖርቹጋል ተጓዘች። እዚያም ትዳር መሰረተች። ነገር ግን ያ ትዳር ከሐዘን ወደ ስቃይ ቀየራት። የቤት ውስጥ ጥቃት ይደርስባት ነበር። በስተመጨረሻም ልጇን ጄሲካን ይዛ በሌሊት አምልጣ ወደ ስኮትላንድ ተመለሰች። አሁን ጆን ማንም የላትም፣ ስራ የላትም፣ መጠለያ የላትም። በመንግስት እርዳታ ዌልፌር የምትኖር ድሃ ሆናለች። በዚያን ጊዜ ነበር ክሊኒካዊ ድብርት ወይንም ክሊኒካል ዲፕሬሽን ውስጥ የገባችው። ዲሜንተርስ የተባሉትን ነፍስ የሚመጠምጡ ፍጥረታት የፈጠረችው በዚያ ጨለማ ሰዓት ውስጥ ሆና ነበር። ራሷን ለማጥፋትም አስባ ነበር። ነገር ግን ልጇን ስታይ መጽናናት እንዳለባት ተወሰነች። ቤቷ ውስጥ ማሞቂያ ለመክፈል ገንዘብ ስላሌላት ልጇን በጋሪ ይዛ ወደ ካፌ ትሄዳለች። ልጇ እንቅልፍ እስኪወስዳት ድረስ ታወራታለች። ከዚያም ብዕሯን ታነሳለች። የልጆች መጽሐፍ ጽፌ ምን አመጣለሁ የሚለው የጥርጣሬ መንፈስ ቢያሰቃያትም መጽሐፉን ግን አላቆመችም። የመጀመሪያዋን መጽሐፍ ጽፋ ጨረሰች። ነገር ግን 1 2 3 እስከ 12 የሚደርሱ አሳታሚዎች አይሆንም አሏት። አንዳንዶቹ አላነበቡትም፣ እንደውም አንዳንዶቹ ደግሞ ገንዘብ አያመጣም አሏት። ጆን ግን አንድ ነገር ተማረች። ውድቀት ማለት ምንም የሚታጣ ነገር እንደሌለ ማረጋገጫ ነው። 13ኛው አሳታሚ ብሉምስቢር እሺ እስኪላት ድረስ እጅ አልሰጠችም። ይህ ታሪኳ የሚነግረን ስለ ጽናት ነው። ስንት ጊዜ አይሆንም ተብላችኋል? ጆን 12 ጊዜ ተብላለች። ዛሬ ተስፋ የቆረጣችሁበት ነገር ካለ ይህ ቪዲዮ ብርታት ይሁናችሁ። ቪዲዮን ለጓደኞቻችሁ ሼር በማድረግ ተስፋን ስጡት። ከዚያም በኋላ የሆነ ነገር ታምር ነበር። ሃሪ ፖተር በዓለም ላይ በብዛት የተሸጠ መጽሐፍ ሆነ።
ጆዋን በአጭር ጊዜ ውስጥ ከድህነት ወጥታ ቢሊየነር ሆነች። በታሪክ መጽሐፍ ጽፋ ቢሊየነር የሆነች የመጀመሪያዋ ሴት ናት። ጄኬ ሮሊንግ ጎበዝ የቢዝነስ ሴት ነች። የዲጂታል መብቶችን ለራሷ በማስቀረት ፖተርሞር ከፍተኛ ትርፍ አግኝታለች። ይሁን እንጂ ስኬት ሰላምን ብቻ አላመጣላትም። በቅርብ ዓመታት ውስጥ በጾታ ማንነት ዙሪያ የሰጠቻቸው አስተያየቶች ምክንያት ከደጋፊዎቿ እና ፊልም ተዋናዮች ጋር ትልቅ ውዝግብ ውስጥ ገብታለች። ብዙዎች አናነብልሽም ብለው ሰረዘዋታል። እሷ ግን የማምንበትን እውነትን ለመናገር ወደኋላ አልልም ብላለች። የጄኬ ሮሊንግ ታሪክ ምን ያስተምረናል? በሃርቫርድ ዩኒቨርሲቲ ንግግር ስታደርግ እንዲህ ብላ ነበር። ውድቀት አስፈላጊ ያልሆኑ ነገሮችን እንድናስወግድ ያደርገናል። ውድቀት መሰረት ነው። አንተም ዛሬ የውድቀት ግርጌ ላይ ከሆንክ እወቅ። ያ ግርጌ ሕይወትን የምትገነባበት ጠንካራ ድንጋይ ነው። ጆዋን ድሃ ሆና ባትወድቅ ኖሮ ሃሪ ፖተርን ልትጽፍ አትችልም ነበር። ህመሟ ነው አስማት የሆነላት። ዛሬ ጥያቄ ላንተ ነው። በውስጥ ያለውን አስማት ለመቀስቀስ ውድቀትን ትፈራለህ ወይስ እንደ መሰላል ትጠቀምበታለህ? ምርጫው ያንተ ነው። ምክንያቱም ታላቅ ታሪኮች የሚጻፉት በደስታ ጊዜ ሳይሆን በስቃይ ውስጥ ሆነው ተስፋ ባልቆረጡ ሰዎች ብዕር ነው። ስለተከታተላችሁን እናመሰግናለን። የሮሊንግን ታሪክ ካነቃቃችሁ ላይክ አድርጉ። በቀጣይ የየትኛው ታዋቂ ሰው ታሪክ እንድንሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልን። ሰብስክራይብ ማድረግ እንዳትረሱ። ሰላም ለሁላችንም። The future belongs to the persistent. ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።